ያልተነገሩ ታሪኮች፣ ያልተሰሙ ሐሳቦች፣ የተደበቁ ድምጾች ቤተሰብ ይሁኑ። ቀኖቿ እንደ ረዥምና አሰልቺ ሰንሰለት እርስ በርስ እየተያያዙ አንድ ወጥ የሆነ የድካም ድግግሞች ፈጠሩ። ንቃት፣ ሥራ፣ እንቅልፍ እና እንደገና ማለቂያ በሌለው ዑደት ውስጥ እረፍት የሚባል ነገር ከእንግዲህ አልነበረም። ለአንድ አጭር ትንፋሽ እንኳን የሚሆን ጊዜ የለም። የማምለጫ ብልጭታም ቢሆን ከዓይኗ ስር ተሰወረ። የያዘችው ፓስፖርት ከእንግዲህ ማንነቷን የሚያረጋግጥ ወረቀት ብቻ አልነበረም። ነፃነቷን የነጠቀ ቁልፍ፣ ከእጇ የራቀ ቁልፍ ሆነ። ያለዚያ ቁልፍ በዚያ ትልቅ ቤት ውስጥ እንደ ታሰረች ቀረች። በብረት አግዳሚ ወይም በወፍራም ግድግዳዎች ሳይሆን ይልቁንም በማይታዩ በስሜቷና በሁኔታዎች በተገነቡ ሰንሰለቶች ተጠፍራ በአንድ ድፍረት የተሞላበት ቅጽበት ደብዛዛ ተስፋ በውስጧ ብልጭ አለ። ወረቀቶቿን ለመጠየቅ አንደበቷ ተንቀሳቀሰ። ትንሽ እረፍት እንዲሰጧት ለመነች። ለአንድ የደግነት ምልክት ተማጸነች። ነገር ግን ልመናዎቿ ሁሉ በክፉ ዝምታ ወይም ደግሞ በድንገተኛ ቁጣና ንዴት ምላሽ አገኙ። ከዚያ ግዙፍ ቤት ግድግዳዎች ውጪ ብቻዋን እንድትሄድ ፈጽሞ አልተፈቀደላትም። ወደ ቤተሰቦቿ የምታደርገው እያንዳንዱ የስልክ ጥሪ እንኳን ክትትል ይደረግበት ነበር። ቀስ በቀስ በልቧ ውስጥ የነበረው የደካማ ተስፋ ነበልባል እየከሰመ እየጠበበ መጣ። ቀናት በዚህ አሰልቺና አድካሚ ሁኔታ ውስጥ አለፉ። እያንዳንዱ ቀን ልክ እንደ ከባድና የማያቋርጥ ሸክም ትከሻዎቿን እያጎበጠ መንፈሷን ወደ ታች እየጎተታት ነበር። በአእምሮዋ ውስጥ አንድ ጥያቄ ያለማቋረጥ ይደጋገም ነበር። ይህን ሕይወት ለመምረጥ ነው የመጣሁት ወይስ ሁሉም የተነገረት ቃላት ያዩት ህልም የውሸት ክምር ነበሩ? ነገር ግን በዚያ ሁሉ የጭንቀትና የጨለማ ድባብ ውስጥ በአንዲት ሩቅ ጥግ ላይ ደካማ የብርሃን ጨረር ታየላት። ከሌሎች ሴቶች ጋር የሚጋሩት አጭር የድጋፍ ፈገግታ፣ በሹክሹክታ የሚነገሩ የአንድነትና የድጋፍ ቃላት። ምንም እንኳን በእነዚያ በማይታዩ ሰንሰለቶች ቢተሳሰሩም አሁንም በልባቸው የጋራ ጥንካሬ ነበር። በዝምታቸው ውስጥ እንኳን አንድ ቀን ነፃነታቸውን ለማግኘት የሚጮህ ድምፅ ተደብቆ ነበር። የእሷ ታሪክ ከብዙዎች አንዱ ነው። ስፍር ቁጥር የሌላቸው ሴቶች በማይታዩ የእስር ቤት ግድግዳዎች ውስጥ ታስረዋል። ይህ የእሷ ድምፅ ነው፣ ገና ሙሉ በሙሉ ያልተሰማ በዝምታ የተዋጠ ድምፅ። ሐሳብ ጉዞ ነው። በሚቀጥለው ጊዜ ደግሞ ዓለም ሊሰማ የሚገባውን ሐሳብ ወደ እናንተ ይዘን እንመጣለን። ከኛ ጋር ጉዞን ለመቀጠል ሰብስክራይብ ያድርጉና የደወል ምልክቷን ይጫኑ።